لا 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 منور اتكلم عربي. خلي ابو محمد يسمع عربي حقك. اتكلم انت. يتكلم عربي. اتكلم 15 سنه يا ابو محمد. 15 سنه انا يعني تكلمت عربي قبل 31 سنه كنت في السعوديه لسه ما نسيتها. 31 سنه ما تكلمت عربي ولسه ما نسيتها بجد. اتكلم يا ابو منور. ايوه يا مبارك يا منور. هلا والله يا شيخ. هلا والله يا شيخ. اسمع عندي لك واحدة يمنية. اسمع عندي لك واحدة يمنية. خلاص هذا احسن شيء. ايوه صدقني انا كلمني في برايفت مسج. ايوه هتدس علي اعرفك عليها. انت وشطارتك. انت حلو. لابد تكون فطن. لابد تكون يعني مكحل. تعرف ايش يعني مكحل؟ معلش ابوي معلش ما تقدر يعني هذا هو ما يعرف المكحل ما يفهم فيه. طيب معنس منور. اسمع منور كان يا لنقب لني بس ابو محمد منور عنده مشكله واحده بس. ايش المشكلة؟ ايش المشكلة؟ لا هذا يقول برايفت انجلش. لا عنده مشكلة مع الرجاجيل. الله اكبر. اسمع ابو محمد كويس. سمع ابو محمد لا የወንዶች እንደዚህ ናቸው። ወንዶች እኮ እንደዚህ ችግር አላቸው። ስማ منور اقول لك شيء منور በድሮ ጊዜ ታውቃለህ፣ በድሮ ጊዜ ባሪያ ይሸጥ ነበረ። በድሮ ጊዜ እና አንዱ ባሪያ ሊገዛ ገበያ ይሄዳል። የማን ድምፅ ነው የሚያስገባው? እና ባሪያ ሊገዛ ገበያ ሲሄድ ከዛ ያየውና ስንት ነው የባሪያ ይለዋል። የሆነ ሰው ድምፅ ያስገባል። የምነውር ነው። እሺ እና ባሪያ ይሄ ባሪያ ስንት ነው ይለዋል። አይ ይሄ ባሪያ ጥሩ ነው ውድ አይደለም ይለዋል። ስንት ነው በዚህ ዋጋ ወስደዋል። ግን ይሄ ባሪያ አንድ የባለው አለው። ምንድን ነው ችግሩ? ምንድን ነው? አንድ ችግር ነው ያለበት። ስራ ላይ ጎበዝ ነው፣ ያጸዳል፣ ይታዘዛል፣ ሁሉ ነገር። ግን አንድ ችግር አለበት አለው። ምን ነው ችግሩ? ትንሽ ምላሱ በጣም ማለት ምላሱ ወሬኛ ነው። ወሬ ያቀባብላል አለው። ከዛ ችግር የለውም እገዛዋለሁ ብሎ ገዝቶት ሄደ። አሁን ቤት በደንብ ስራውን ይሰራል። ባል ስራ ሲሄድ ወጣ ሲል ለምስ ይመጣና አንቺ እኮ ባልሽ እንደዚህ ነው፣ እሱ እኮ እንደዚህ ነው፣ እሱ እንደዚህ ነው፣ እንደዚህ ነው። ሚስት ደግሞ ወጣ ስትል ለባል አንተ እኮ ሚስት እንዲህ ናት ያለ ወሬ በቃ ከሁለቱ ወሬ ያቀባብላል ማለት ነው። አንድ ቀን ወይኔ ጋሽ አንተ እኮ በሌለበት ሚስትህ ከሌላ ሰው ጋር እንዲህ እያደረገች እያወራች አይቻታለሁ ይላል። እሷንም እንዲህ እና እንደውም ካላመንከኝ እንደውም እሷ አንተን ልትገል ሁሉ አስባለች እና ስለዚህ ተጠንቀቅ። ማታ ስተኛ ቀስ ብለህ ትራስ ውስጥ ቢላ ነገር አድርግ እና ቀስ ብለህ እያት ብሎ ልክ እሱ ሰላም ነው ብሎ ሲተኛ እሷንም ይላታል አንቺን እኮ አይወድሽም አንቆ ሊገልሽ ይፈልጋል እና ማታ ላይ ምናምን ተጠንቀቂ። ልክ እሷ ነቃ ስትል እሷ እንደዚህ ሲል እሱ ቢላውን አውጥቶ ወዲያው ሚስቱን እዛው ግድል አረጋት ማለት ነው። تعرف هذه القصة صح يا أبو إبراهيم؟ أكيد هي أكيد. من زمان. حقيقية أعتبر. እና አንድ ሆረር ፊልም ህጻናቶች አሉ ምናምን አትልም እንዴ? ምን አይነት ቀልድ መስሎኝ ልስቅ ዘጋጃለሁ። ሰላም አድርጎ አድርጎ ትርፍ አላለም እንዴ? እና منور ወጣ ነገ አረብኛ ሳይናገር አየህ አመለጠ። ነገ ይናገራታል አለቀው። ነገ እንደው ኢንሻአላህ አላህ እንደሆነ እንውጣ ኢንሻአላህ። አቡ መሐመድ ባለፈው ሰላም ተስብዬ ሰላም ሁኑልኝ። ነገ አንተ ቤት እንመጣለን። እውነት ነው። ኢነርጂ ታንክና አንተ ቤት ነው የምንመጣው። ኢንሻአላህ አንተ ቤት እንመጣለን ኢንሻአላህ። ስንት ሰዓት ነው የምትገባው? ካሁን በኋላ ከስንት ሰዓት በኋላ ማለት ነው? ኦልሬዲ ከሁለት ሰዓት አላችሁ አይደለ? ዙሁር ላይ ነው እሱ ጋር ማታ ነው ጋር ማታ ከኢሻ ሰላት በኋላ ተስሹ ጋር ዙሁር ላይ ነው የምንገባው።
ኢንሻአላህ ተስፍሺ በቃ ዳና ደርልን እንግዲህ እንወዳለን። ነገ እንገናኛለን እና ውሃ ውስጥ እየዋኘው እየመጣው ትንሽ ሰምጬ ከቆየሁኝ ምናልባት እያፈላለክናልኝ። እሺ ወይኔ ዋናንችንም ግን ችግር የለውም ልጄ ይደርስላል። የምለው ማን ነው በውሃ የተነካ ከይሩ ነው እንዴ? ይህ ጉራጌ ይሆናል። አሁንም ውሃ ላይ ነው ያለው እንዴ? ወየ ጉድ አለ ጨመራል ነው እንደዛ ሴቶች ዶማ ሁላ ያለው የት ይላል። አንተ የምን የት ነው ከሳክሳለሁ አሉ አላባዎቹ እኮ አሁን እኮ ሄደዋል። እናቴ ልጅ ድሬዳዋ የአላባ ልጅ ነኝ። የአላባ ነው እንደ ዘመዶቼ ስልጤዎች ሆንክብኝ። ውሃ ላይ ትዋኛለህ እንዴ? ሰው ውሃ ተዋለ ምን አባቴ ላድርግ ብለህ ነው ወደ ተስፍሽ ለመጠጋት ፈልጌ አውስትራሊያ በውሃ ላይ አቋረጥ ፈልጎ ነው። ግን እንትን አቡ መሀመድ ግን አንድ ነገር ማለት ነው። ባለፈው ተገናኝተን ከተሸኛኘን በኋላ ከዛ በኋላ እንገናኛለን ተብለን ሳንገናኝ ወንድሞቼ አላህ ሹክረን ዩዘር ጀዛኩም ኸይር ሀባይቢ። እኔም ሉጣ ደክሞኛል። ማሻአላህ አቡ መሀመድ ፎሎዬን መልሱልኝ እንግዲህ ሁላችሁ ፎሎ አድርጉ፣ እመልሳለሁ ኢንሻአላሁ ተዓላ። እኔ እንዳልኳችሁ ፕሊዝ ከተማችሁ በተለይ ባህላደርልኝ እንግዲህ አቡ ኢምራን ሁላችንም በጣም ነው ቦታቸው። አላህ ከእናንተ ጋር ይሁን። ነገ እንገናኛለን ሀባይቢ፣ ነገ እንገናኝ። ወአለይኩም ሰላም ወረሕመቱላህ ወበረካቱ። አቡ መሀመድ በቴሌግራም ሀራይ እሺ፣ በቴሌግራም አውሩ። ሹክረን ሀቢቢ ጀዛክላ ኸይር። ሁላችሁንም ዩዘር ሁላችሁንም አመሰግናለሁ። ጀዛኩም ላ ኸይር ሀባይቢ። እስካሁን ስልኬ ስላለ በቴሌግራም እናወራ። ባለፈው እኮ እንትን እዛ ቦታ ራሱ እንሄዳለን ተባብለን ጅማ። አረ አቡ ኢምራን በውስጥ አውሮ ስልክ ካለ እኔ ደክሞኛል እኮ አንተ እስከ በጀር መቆየት ትፈልጋለህ ወይ? በቃ እናወራለን በውስጥ አውሮ አቡ መሐመድ معلش اسمح لي انا والله تعبان ما قدرت صار لي 12 ساعه قاعد 12 ساعه جالس في الكرسي هذا. والله بارك الله فيك وجزاك الله خير ونفع الله فيك الامه. الحمد لله والله نحبك في الله وانت شاب مخلص. الله يخليك ان شاء الله. الله يخليك ሹክር ሁላችሁንም የመዳም ቅመሞች እህቶቼ እስካሁን ድረስ ቁጭ ብላችሁ እኔን እየጠበቃችሁ እንደሆነ አውቃለሁ። ግን አፉ በሉ ኢንሻላህ፣ አትቀየኙም። በጣም አስቆየኋችሁ። ሰላም አለይኩም ወረህመቱላሂ ወበረካቱ። ሹክረን ሀባይቢ ጀዛኩም ላ ኸይር። ሁላችሁም አላህ ይጠብቃችሁ። አማን ይላል። ነገ እንገናኛለን። ባይፈልግም በመገረም ሶስት ስማ ኮራ ብለህ ነው ልዩት